ቅዱስ ገብርኤል በእውነት ሐናንያ አዛርያን አዳነ። እኛንም ከእሳት እንዲያድነን ከመከራ እንዲታደገን አመስግኑት፣ አታቋርጡ፣ አመስግኑት። ጤናችሁን የመለሰላችሁ በእውነት ጉድለታችሁን ያየላችሁ ቤታችሁን የባረከላችሁ ልጅ የሰጣችሁ ጤና ሀብት ንብረት የሰጣችሁ ቅዱስ ገብርኤል ያሳደገን መልአክ አረበልበልለት ተገቢ ነው። ለዓመቱ እንድንደርስ እንደ ያንሳ ለዓመቱ ብቻ አይደለም። በ22 እዚህ ቦታ ላይ በዓል አለ፣ ንግስ አለ። ታላቁ መልአክ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ያበሰረበት ዕለት እነሆ ይሁንልኝ ይደረግልኝ ብላ እነሆ አምና የተቀበለችበት መልአኩም ያጽናናበት ያረጋጋበት እንዲሁ ጌታ እንደሚወለድ ምስራች የተናገረበት ዕለት በዚህ ቦታ ላይ በ22 ክብረ በዓል አለ። ለዛ ደርሰና ታዲያ አቅርቅባቸው አመስግኑባቸው እላችሁ አመስግኑ። ይህ የቅዱስ ገብርኤል ስለ አድኖ ይኖርላችኋል። ሁላችሁም እየገዛችሁ ቤታቸው ስላችሁ አስቀምጡት። እውነት ይጠቅማል፣ የማይጠቅም ነገር የለም። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ በእግዚአብሔር ፊት የሚቆመውን ገብርኤልን በቤታችሁ ይዛችሁ ገብታችሁ በፊቱ ሲቆም በምልጃ እንዲያስታርቃችሁ ንገሩት። ኧረ አመስግኑ ተባካችሁ። ታለቃችሁ አመስግኑት እንጂ ግሩም። እንግዲህ ልዩ ልዩ ለልማቱ የሚያስፈልጉ ግብአቶች አሉ። ድርሳነ ገብርኤል አለ፣ ግዙ። ስለ አድኖን ግዙ። እንዲሁም መጠጫ ኩባያ ማግ አለ፣ እሱንም ግዙ። ጥላውን እዚህ ፊት ለፊት ያለውን ጥላ አሳልፉልን፣ መንገድ ክፈቱልን፣ እንዳይወድቅባቸው ብሩ ወደቀ ሰብሰብ አድርጋችሁ አስተካክሉለት እዛ ጋር። እንዲሁም ደግሞ አንድ ትኬት እየዞረላችሁ ነው፣ 500 ብር ነው።